ማሮቼ ውዶቼ ደህና አደራችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አሁን ስራዬን ጨርሻለሁ። ልብስ አጥቤ ማለት ነው። አሁን ልተኩስ ነው። ገና አልደረቀም፣ ግን ላሳያችሁ ማለት ነው። በቀደም ነው ያጠብኩ፣ ትናንት ነው ያላጠብኩ፣ ዛሬ ነው ያጠብኩ። ማት ልብስ ነው ከምራ ያቆየች ዶክተሯ ማለት ነው። ዶክተሯ ማት ልብስ ጠርቀማ ቆየችኝ። እንዴት እንደሚቆሽሽ እኔ አላቅም። ማርያምን እስኪ እዩትና ፍረዱት። እስኪ ይኸውላችሁ ብርድ ልብስ፣ ይሄ ብርድ ልብስ በሉ፣ ይሄ ብርድ ልብስ በሉ ያጠብኩት። ፎጣ ግን አልወጣም ገና። ውስጥ ደግሞ ነድ አውጭ ውጭ ደግሞ ማለት ነው ውዶች፣ ይኸውላችሁ ውጭ ደግሞ ይኸውላችሁ፣ አያችሁት ማሮች፣ አያችሁት ፍቅሮች። አሁን ደግሞ ማለት ነው ይህን አጸዳለሁ፣ ይህን አጸዳለሁ፣ ይህን አጸዳለሁ ወንዶችዬ፣ ማሮችዬ። ይህን አጸዳለሁ፣ ይህን አጸዳለሁ። መጥበቅ ነው። እዚህ ደግሞ አለኝ። እዚህ አለኝ። አላበቃችም። ዶክተሯ አልጨረሰችም። ሰውዬው እየታጠበ ነው። ታጥቦ ጨርሷል። ግነት ማሽን ሰውነቱን በማሽን እየታሸ ነው። መሴጅ እየተደረገ እና ፍቅሮችዬ እንደዚህ አድርጌ እየሰራሁ አንቺ ጋፋፊ አንቺ ወዳም ትላላችሁ። እኔ ግን አልሰማችሁም። መስሜ ጥጥ ነው። ምክንያቱም እኔ ልጅ አሳዳጊ ነኝ። ካልበለው ልጅ ማን ያሳድግልኛል? እኔ እናት አለች፣ ደካማ ናት። ማነው እናት የሚጠውራት? እና ማለት ነው። አዎ በልቼ እናት አባቴን ልጄን መጠወር ግዴታዬ ነው። አያችሁ፣ ግዴታ የሴት ነው። ስለሆነ ማለት ነው እኔ በልቼ ጠጥቼ መስራት ያለብኝ እኔ ነኝ። እና ውዶችዬ ምን ልላችሁ ፈልጌ ነው እንግዲህ ስራዬን አያችሁት አይደል? ውጭ እንደውም ዛሬ አላጸዳም፣ ንፋስ ስላለ አላጸዳም። ነገ ነው የምታጸጂ፣ ዛሬ ንፋስ አለ ብላኛለች። ግቢውን ማለት ውጩን አላጸዳም። እሺ ውዶችዬ፣ እንደዚህ ነው ስራዬ። እሺ እና በተረፈ ወዳችኋለሁ፣ አከብራችኋለሁ። እሺ ውዶችዬ፣ ሰላም ቆዩልኝ። በኋላ ምሳ ሰዓት